ብዙ ሺህ ሰው ማየት አለበት። የእናንተ ማርያም ጋር ውሰጂኝ አልኳት። እንዴ እንደዚህ ተሸፍነሽ እኮ መሄድ አትችይም፣ በዛ ላይ ደም እየፈሰሰሽ ቤተክርስቲያን መግባት አትችይም ማለች። የሰቦቼ በጣም አክራሪ ሙስሊም ናቸው። እኔም እንደዛው በጣም ያኔ በጣም በቁርአን በምን ነው ያደግኩት ከመጀመሪያው ጳውሎስ ሆስፒታል ተኝቼ ስከታተል ነበር። ውስጥ 2 አመት ከሆስፒታል ሳልወጣ 2 አመት ከ3 ወር ስከታተል ነበር። ግን በቃ የመጨረሻ ደረጃ ላይ እንደደረሰ መትረፍ እንደማልችል ተነግሮኝ ይዛችሁ ውጡና ያው አስታሙ ቤታችሁ ተባሉ ከጳውሎስ። ቤተሰቦቼ በጣም አክራሪ ሙስሊም ናቸው። እኔም እንደዛው በጣም ያኔ በጣም በቁርአን በምን ነው ያደግኩት ከመጀመሪያው። ከዛ መጨረሻ ላይ ይዛችሁ ውጡ ተባለ። ወንድሜ ነው የዛን ሰዓት የነበረው። ልክ ይዞ ሊወጣ ስል እዛው ጳውሎስ ሆስፒታል በአጋጣሚ የተዋወቅኳት የኦርቶዶክስ እምነት አንድ እህቴ ነበረች፣ ትግስት የምትባል እህቴ። የእናንተ ማርያም ጋር ውሰጂኝ አልኳት። የእናንተ ማርያም ጋር ውሰጂኝ። አይ በዛ ላይ ለ2 አመት ያለ መቆራረጥ በጣም ደም ይፈሰኛል። በጣም እንደዚህ ደም ስላችሁ በቀላሉ ሳይሆን ቁስሉ በዛ ላይ ከባድ ነው። በጣም እንደዚህ ፈሳሽ አለው ቁስሉ ራሱ በጣም ከባድ ነው። የእናንተ ማርያም ጋር ውሰጂኝ አልኳት። እንዴ እንደዚህ ተሸፍነሽ እኮ መሄድ አትችይም፣ በዛ ላይ ደም እየፈሰሰሽ ቤተክርስቲያን መግባት አትችይም ማለች። የእናንተ ማርያም የተሸፈነ ሰው እንዳይመጣ አለች እንዳልኳት። አይ አላለችም፣ ግን ሊያስገቡሽ ይችላሉ። ዛሬ ደግሞ የንግስ ቀን ነው፣ ታቦት የሚወጣበት ቀን ነው። ሄዳር ጽዮን ነበር መግባታችን ማለች። እሺ ካላስገቡኝም አልኳት በሩ ጋር ውሰጂኝ። በሩ ጋር ስታደርሽኝ እኔ ድናለሁ፣ በሩ ጋር ብቻ አድርሽኝ አልኳት። ከዛ እሺ አንቺስ ፍቃደኛ ሆነሽ ልትሄጂ ነው? ወንድምሽ እንዴት ፍቃደኛ ሆኖ ይለቅሻል አለችኝ። ችግር የለውም ለሱ አታስቢ አልኳት። ከዛ ችግር የለውም ለወንድሜ ችግር የለውም ያኔ የሆነ ምግብ አምጣልኝ ብዬ ልከዋለሁ ውሰጂኝ አልኳት። ያው ብዙ ማንቀሳቀስ አልችልም፣ ሰው ነው የሚያንቀሳቅሰኝ። እንደዚህ እንደ ሰው ተራምጄ መሄድ ካቆምኩኝ በጣም ለረጅም አመት ነው፣ 3 አመት ምናምን ሆኖኛል። ሰው ነው የሚያንቀሳቅሰኝ። ከዛ እሺ ወንድሜ የሆነ ነገር አማርኛ አምጣልኝ አልኩት። ያኔ ምግብ አልመገብም፣ ለ2 አመት ምግብ በመድኃኒት ነው እንጂ የሚሰጠኝ መመገብ አልችልም። ከዛ እንዴ ልንወጣ ውጡ ተብለናል፣ ልንወጣ አይደለ መንገድ ላይ እገዛልሻለሁ አለኝ። አይ እኔ እዚህ በልቼ ነው መውጣት የምፈልገው አልኩት። እኔ ምግቡን ፈልጌ ሳይሆን እሷ ይዛኝ እንድትወጣ ስለፈለኩ ነው። ከዛ ወንድሜም እሺ ብሎ ሊያመጣልኝ ሲሄድ አሁን በቃ ቶሎ ይዘሽኝ ውጪ አልኳት። ከዛ እሷም ወደ አውራይዲ ጠርታ ወዴት ነው ይዛኝ ሄደችው? ወደ እንጦጦ ማርያም። እንጦጦ ማርያም ይዛኝ ሄደች። ልክ ሲሄድ ያኔ ነግራችኋለሁ የታቦት የሚወጣበት የንግስ ቀን ነው፣ በጣም ትልቅ በዓል ነው። አለባበሴ ሁሉም ሰው ገርሞት፣ አንዳንዱ ሰው እንዴ እንደዚህ ተሸፋፍና እንዴት ነው ታቦት ውስጥ የመጣቸው ምናምን ብለው ያንሾካሾካሉ። ግማሹ ደግሞ እንዴ እንደዚህ ለብሳ እንዴት ነው ምናምን። ብዙ መንቀሳቀስ አልችልም እንደነገርኳችሁ፣ ልጅቷ እንትን አድርጋኝ ነው። መጨረሻ ላይ የሆኑ አባት ናቸው ተጠግተው ምን ፈልገሽ ነው ልጄ ያሉኝ። አባዬ እናንተ ማርያም ጋር መዳን ፈልጌ ነው የመጣሁት አልኳቸው። ዛሬ የንግስ ቀን ስለሆነ ዛሬ ምንም ጸበልም ሆነ መጠመቅም መጠጣትም ስለማቺ፣ ምናልባት ምግብ በልተሽ ከሆነ መጠጣትም ስለማቺ እዚህ ቦታ ላይ ረፊና ጧት ጸበል ትጠመቂያለሽ አሉኝ። ያው ብዙ መቀመጥ ስለማልችል ማረፊያ ቦታ ሰጡኝ፣ ተቀመጥኩኝ። በጧት ወደ ጸበል ቦታ ይዘውኝ ሄዱ። ያው እንጦጦ ማርያምን የምታውቁት ታውቁታላችሁ፣ ትንሽ ይከብዳል። ሰው ነው ተሸክሞኝ ይዞኝ ሄደው። በዛ ላይ በጣም ብዛት ያለው ደም ነው የሚፈሰኝ። በዛ ላይ ቁስሉ በጣም ከባድ ነው፣ ፈሳሽ አለው። እዛ ቦታ ላይ እንደሆንኩ ለእናቴ ብቻ ነው። እናቴ እንደዚህ አይነት ቦታ ሄጃለሁ እንዳታስቢ፣ ግን ስመጣ በእግሬ ቁሜ ነው የምመጣው አልኳት። ብቻ ይሄንን ብያት ስልኬን ዘጋሁኝ። ያለሁበት እዚህ ቦታ ነው ብዬ አልተናገርኩም። ብቻ ግን ጸበል ቦታ እንደሆንኩ ለእናቴ ያሳወቅኳት።
ሌላ ሰው አላወቀም። ስልኬን ዘጋው። መጨረሻ ላይ ጸበል ተሸክመው ወሰዱኝ። ያው ገብቼ መጠመቅ ስለማልችል ቁስሉም አለ ደምም እየፈሰሰኝ ስለነበረ አባቶች ነበሩ እየቀዱ የሚያጠምቁኝ ማለት ነው። ልክ ከ3 ቀን በኋላ ደሙ እንዳለ ቀጥ ብሎ ቆመ። ይሄ እንደዚህ የሚፈሰው ቁስሉ ራሱ በቃ ቆመ። ሁላችሁ ያላችሁ መልእክት አስተላልፉ ሁላችሁ። ከዛ ደሙ ቆመልኝ። መጨረሻ ላይ ከ1 ሳምንት በኋላ እንደ ሰው ቁሜ መራመድ ቻልኩ። በ8ኛው ቀኔ ማለት ነው። በቃ ቁስሉም እንዳለ ከላው ላይ ደረቀ። የሚፈሰኝም ደም ከላው ላይ ጠፋ። በ8ኛው ቀን እንደ ሰው ቁሜ አዳራሹን የጸበል ቦታውን በቃ አይደለ በጣም በደስታ ለምን ግን ያ ሁላ ሲሆን በህልሜ ነው የሚመስለኝ። እንዴት ተኝቼ ምናልባት ተኝቼ ነው በህልሜ አይደለም አይደል አልኳት። አብራኛለች ልጅ አይ በህልምሽ አይደለም ድነሽ ነው አለችኝ። ከዛ በቃ ኖርማል እንኳን አይደለም 2 ዓመት ሆስፒታል የቆየ ሰው 1 ሳምንት ሆስፒታል የቆየው አልመስልም። በ9ኛው ቀኔ ስመጣ ሰው ገድፎኝ ሰው ተሸክሞኝ ነው እዛ ጸበል የወሰደኝ። ሲሄድ ግን በራሴ ታክሲ ይዤ በ2 እግሬ ቁሜ ወደ ቤቴ ተመለስኩኝ። እግዚአብሔር ይመስገን ተመለስኩኝ ወደ ቤቴ። ከዛ በፊት 2 ልጆች አሉኝ። መውለድ እንደማልችል ተነግሮኛል። ከዛ በቃ ቤት ከገባው በኋላ ሁሉም ሰው ገረመው። እንዴት እንደዚህ ሊሆን ቻለ? ማርያም ጋር ሂጄ ድኜ መጣሁ አልኩ። እንዴት ነው አንቺ ስንት ዓመት ሙሉ ተምረሽ እንዴት ነው ማርያም ጋር ሂጄ ዳንኩ ብለሽ የምታወሪው አለችኝ እናቴ። በቃ እናቴ ዳንኩ አይደል መድኃኒት ነው አይደል የምትፈልጊው? እዛ ቦታ ሂጄ ዳንኩ ከምትይኝማ የዛኑ ቀን ሞተሽ ከቤተሰብ ጋር በቀበርኩሽ አለችኝ። አይ እናቴ እኔ አንቺ ባትፈልጊኝ ለልጆቼ መኖር ስለምፈልግ በቃ ዳንኩ ሄድኩኝ ዳንኩኝ አልኳት። ከዛ በቃ ሁሉም ሰው ተቃወመኝ። ባለቤቴም ደስተኛ አይደለም። ሁሉም ሰው እንትና ገለልተኛ አደረጉኝ አይደል ማህበራዊ እንትን ላይ በቃ ከዚህ በኋላ አንቺ ወይ እምነትሽን አልቀየርሽ ወይ እንደዚህ ያሉንሽ በቃ ከኛ ጋር እንደዚህ ሆነሽ መቀጠላሽ። ግን እኔ ውስጤ ምንም ፍርሃት የለም። ማንም ሰው ሲጠይቀኝ የት ሄደሽ ዳንሽ? ማርያም ጋር ሂጄ ዳንኩ ነው የምለው። ማንም ሰው ይጠይቀኝ ይሄንን መልስ በጣም መልሳለሁ። ከዛ በፊት ግን ምንም አይነት ጓደኛ እንኳን ምንም አይነት እንኳን እንትን የለኝም። ምንም አይነት የክርስቲያኖች ምንም ጓደኛ የለኝም። ስለመጻፍም አላቅም ምንም አንብቤም አላቅም። ብቻ ግን የዛን ቀን ራሷን መብራናት የጠራችኝ ወደ ቤቷ። ከዛ መጨረሻ ላይ በቃ ሁሉም ገለልተኛ ሲያደርገኝ ምን አልኩኝ? እውነት ማርያም አንቺ ከዚህ በሽታ አድነሽኝ ከሆነ ልጅ መውለድ እንደማልችል ተነግሮኛል። ልጅ ስጭኝና እዛ ትሞቻለሽ የተባልኩበት ሆስፒታል ላይ ክትትሌን እዛው አድርጌ መውለድ እፈልጋለሁ ልጅ ስጪኝ ብዬ ተሳልኩኝ። እጄ ሻማ ምናምን ጠዋፍ አስገብቼ የመጣው ተስዬ በ2 ወሬ እንትን ቼክአፕ ነበረኝ እዛው ባውሎስ ማለት ነው። ከዛ ቀጥ ብዬ ሄድኩኝ ለክትትሌን እንትን ቼክ ለማድረግ ማለት ነው። ሲሄድ የ1 ወር ከ15 ቀን እርጉዝ እንደሆንኩ ተነገረኝ። አቤት አሁንም እልል በሉ ሁላችሁ። የ1 ወር ከ15 ቀን ይቀርባል። እሺ ጠፋምስ? ወጣች ጽዮን ወጣችብን እባካችሁ። እስቲ ቆይ እንደገና ማን ነበር? ጽዮን ነው አይደለችም። እዛ ሲሄድ በአጋጣሚ ደግሞ በሚገርም ሁኔታ ለ1 ዓመት ከ3 ወር ሲከታተለኝ የነበረው ራሱ ዶክተሩ ነበረ ያለው። አሁን ገና ሰርጀሪ ከተሰራሽ ቁስሉ በደንብ አልቻለም፣ መውለድ ስለማቺ አስወርጂው ልጁን አለኝ። ለምን አምጠሽም መውለዳችም ሰርጀሪም ገና አሁን ተሰርተሽ ነው የተነሳሽው። ከዛ በፊት 2 በመሙ ምክንያት 2 ነው ሰርጀሪ የተሰራው። መውለድ ስለማቺ ስለዚህ አሁን ስላልጠነከረ ማስወረድ አለብሽ አለኝ። አንተ እኮ ከዚህ ሆስፒታል ሲወጣ መትረፍ እንደማልችል ነግረኸኝ፣ ግን እግዚአብሔር ፈቅዶት ደግሞ በመልካም ነገር መጣ። አሁንም አልተረታህም አልኩት።
ሲሄድ እኮ ከዚህ ሰው ተሸክሞኝ ነው የሄድኩት። ግን ድጋሜ ቆሜ ነው የመጣሁት። ትሞቻለሽ መትረፋችን ብለህ ስትነግረኝ አሁን ደግሞ በህይወት ይሄው ተመልሼ መጥቼ አሁን ደግሞ አላወርድም አልኩት። የሰጠችኝ ማርያም ናት፣ የምታሳቅፈኝ ማርያም ናት አልኩት። አንቺ እንደዚህ ለብሰሽ እንዴት ነው በአንድ ፊቱ ወይ የለበሽውን አውጪውና ማህተብ ሰር ያለኝ። እሱንም እግዚአብሔር ፍቃዱ ከሆነ ወደፊት አደርገዋለሁ አልኩት። ከዛ መጨረሻ ላይ ሄድኩኝ። ቤት እርግዝናዬን ሲሰሙ ሁሉም ቤተሰብ እንዲህ አሁን መውለዳችም አስወርጀዋለሁ። እንደው በፍጹም አልኩ አላስወርደም። የሰጠች ማርያም ናት፣ የምታሳቅፈኝ ማርያም ናት። እንዴት ማርያም ማርያም የምትያዝ ሴትዮ እኮ ፎቶ ናት፣ ነፍስ የሌለው ፎቶ ነው። እንዴት ነው ማርያም ማርያም አፍሽ ሞተሽ የምትይዋል እንዴ? አፌ ሞልቼ በደንብ ነው የምናገረው። ለምን የወጣሁበትን ያለፍኩበትን እኔ ነኝ የማውቀው። ስንት ከኢትዮጵያ ውጭ ራሱ ስንት ነገር አውጥቼ ስንት ነገር አድርጌ መትረፋችም ተብዬ በሷ እኮ ነው የተረፍኩት። ስለዚህ ቀኑ እስከሚደርስ አብረን እናያለን። ከዚህ በኋላ ማንም ሰው እንዳይናገረኛል። ከዛ ባለቤቴ ምን አለኝ፣ ከዚህ በኋላ ልጅቱን ማውረድ ማቼ ከሆነ ከዚህ በኋላ ብትታመሚ እኔ አንቺን ተከትዬ ሆስፒታል ከዚህ በኋላ አንቺን የማስታመምበት አቅም የለኝም ማለት እመብርሃን ስላለች ከዚህ በኋላ መቼም አልታመምም፣ መቼም ደግሞ ምንም አልሆንም። የዛን ሰዓት እጄ ሆስፒታል ስተኛ የዛን ሰዓት አንተና እኔ እንለያያለን። አሁን ግን በሰላም መኖር እንችላለን አልኩት። እመቤታችን እንደዚህ ተባብለን እያያችኋት እመቤታችንን ሁላችሁም እመቤታችንን ከዛ እሺ ቀጥይ። ቀኑ ደረሰ። የማይደርስ ቀን የለም። 9 ወር የሞላ እንዳጋጣሚ ከሌሊቱ 6 ሰዓት ላይ ነበረ ምጥ የጀመረኝ። ቀጥታ ወደ ጳውሎስ ሄድኩኝ። ሲሄድ ደግሞ በሚገርም ሁኔታ ራሱ ዶክተሩ ነበር ያለው። ምን አለኝ ገና ስገባ፣ የሕክምና ባለሙያ መናቅ ብዙ ዋጋ ያስከፍላል። እስኪ አሁን እንግዲህ እቺ ማርያም ማርያም የምትያ ሴትዮ አሁን ትምጣልሽ አለኝ ዶክተር። ይሄን ካንተ አልጠብቅም። እኔ የቤት ውስጥ መውለድ ህጉ ስለማይፈቅድ ብቻ ነው እንጂ የመጣሁት ቤት ራሱ ማርያም ልጄን እንደምታሳቅፈኝ አውቃለሁ። ከስንት መከራ እንዳዳነች ስለማቅ አሁንም ልጄን እንደምታሳቅፈኝ አውቃለሁ። ግን ህጉን ለማክበር ብቻ ነው ወደዚህ የመጣሁት አልኩት። እስኪ እንግዲህ አብረን እናያለን ብሎኝ ትቶኝ ወጣ። እግዚአብሔርን ነው የምላችሁ በሚገርም ሁኔታ የምጥ መርፌ እንኳን አልተወጋውም። እንደዛ ብሎኝ እንደዚህ አልጋ ላይ አረፍ እንዳልኩኝ ልጅቷም ያለምንም ህመም ስሜት ያለምንም ነገር በሰላም ኖርማል በምጥ ተወለደች። በቃ ምንም ሳልሆን ማለት ነው። ከዛ ወዳው ተሯሩጠው ልጅቷን ለማንሳት ምናምን ዶክተሩ ሲመጣ ልክ ልጅቷን ለማንሳት እንትን ሲያደርግ ዶክተር አልኩት፣ አሁንስ አመንክ አልኩት። አይ ከዚህ በኋላ አንቺ ጋር ክርክር አቁሜያለሁ፣ ከዚህ በኋላ አንቺ ጋር መከራከር እዚህ ጋር በቃ አለኝ። ከዛ ልጅቷን አንስቶ ምናምን ከሰጠኝ በኋላ ልጅሽን ይሄ ሁላ መከራ ስቃይ ያሳልፈሻት ማን ነው የምትያስሟን አለኝ። ችግር የለውም ቀስ ብዬ አስቤ ያወጣላታለሁ አልኩት። ቅር ካላለሽ ግን ፍቃድሽ ከሆነ እኔ ስም ልስጣት አለኝ። እሺ ኦኬ ስጣት አልኩት። አጃኢባ ብሎ ደብተሩ ላይ ሞላው። አጃኢባ ማለት እንግዲህ ትርጉም አለው የሚገርም ነገር ማለት ነው። የሚገርም ነገር ማለት ነው። ከዛ እግዚአብሔር ይመስገን ልጄ ምንም ያለምንም ህመም ያለምንም ሰርጀሪ ያለምንም መድኃኒት ልጄን በሰላም ታቅፌ ወደ ቤት ሄድኩኝ። ግን ቤት ከገባሁ በኋላ አሁንም ከባድ ፈተናዎች ገጠሙኝ። ከቤተሰብ ጋርም ከባለቤቴ ጋርም ልክ ከወለድኩ ከ2 ወር በኋላ አሁን ወይ ማርያምን ወይ ቤተሰቦችሽን ወይ ያለሽን ንብረት ትመርጫለሽ፣ እንደዚህ ሆነሽ መቀጠላችን ከኛ ጋር ኦኬ። ከዛ በፊት ለ12 ዓመት ከ8 ወር ከኢትዮጵያ ውጭ ነው የኖርኩት በስደት። ብዙ የሰራኋቸው ቤቶች ምንም ነበረኝ። ከዛ ኦኬ እኔ ማርያምን በነፃነት እንዳመልካት እናንተም ትሰጡኛላችሁ። እኔ እሺ እወጣለሁ፣ ምንም ችግር የለውም። ግን ማርያምን በነፃነት እንዳመልካት እናንተም እድሉን ትሰጡኛላችሁ። ኦኬ እሺ። ከዛ ሁለቶቹ ልጆቼን ቀሙ። ድጋሜ ተመልሰሽ መተሽ ንብረቴ ብለሽ ላጠይቂ ፍርድ ቤት ሄደሽ ፈርም ያሉኝ። ኦኬ ሄጄ ፈረምኩ። በቃ ድጋሜ ተመልሼ ወደዛ ገንዘብ አለ ብዬ ላልጠይቅ ፈረምኩኝ። ወጣሁ። ትንሿ ልጅ ብቻ ይዤ ወጣሁ። ከወጣሁ በኋላ አሁንም ከ9 ወር በኋላ እሷንም ወሰዱብኝ።
እንግዲህ ልጄን እኔ በጣም ብዙ ነገር አሳልፌ ያገኘኋት ልጄ ናት። ጡጦ እንኳን ራሱ አላስለመርኳትም። የኔን ጡት ብቻ ነበር የምትጠቀመው ከጡቴ ላይ መንጭቀው። እስኪ አሁን ያቺ ማርያም የምትያዝ ሴትዮ ከመንገድ ላይ እንደምታነሳሽ እናያለን። ስለዚህ ልጄንም ከሰው ጋር ተደዋውዬ ስልክ ማግኘት እንዳልችል ያለኝን ሙሉ ነገር የስራ ቦታ ዶክመንቴን በቃ መታወቂያ፣ እንግዲህ መታወቂያ ለእነሱ የሚጠቅመው ነገር የለም። ሁሉንም ነገር ቀሙኝና የለበስኳት ልብስ ብቻ ራቁቴን ላለማስወጣት ያው እሱንም ማድረግ ስለማይችሉ ብቻ እስኪ አሁን ማርያም የምትያዝ ሴትዮ ከመንገድ ላይ ታንሳሽ ብሎ ልጄን ቀሙን። ወጣሁ። በቃ ወዴት እንደሚሄድ እንኳን አላውቅም። ወጣሁኝ። ምንም አይነት ነገር የለኝም ከሙስሊሞች ውጪ እኔ ሌላ የማውቀው ጓደኛ፣ ሌላ የክርስቲያን ጓደኛ ምናምን የለኝም። ወጣሁ። እንግዲህ እናት የሆናችሁ ስሜቱን ታውቁታላችሁ። ጡቴ በዛ ላይ በጣም አመመኝ። 2 ቀን ውጭ ላይ አደርኩኝ። 2 ቀን ውጭ ላይ አደርኩኝ። ከ2 ቀን በኋላ ሳስታውስ ጆሮዬ ላይ ያረኩት ወርቅ ነበረ የረሱት ያላዩት። ከዛ እሱን አውጣሁትና ሸጥኩት። ትንሽ ስልክ ገዛሁኝ። ሴም ካርድ ምናምን ሰው አወጣልኝ። ከዛ ተነስቼ አሁን ከዚህ በኋላ በቃ ዝቅ ብዬ ሰው ቤት ሰርቼ አሁንም ተመልሼ በቃ ወደ ስደት ሄዳለሁ የሚለውን ውስጤ ላይ እንትን አደረኩኝ። እዚህ አዲስ አበባ ውስጥ መስራት አልፈልግም፣ ግን ሌላ ቦታ ሄጄ ለምን በዶክመንቴም ስራ ፈልጌ እንኳን እንዳልገባ ምንም አይነት ዶክመንት የለኝም እንዳለ ሙሉ እንትን እነሱ ጋር ነው ያለው። ተመልሼ ወደ ስደት እንዳልሄድ ፓስፖርቴንም ሁሉንም ነገር ወስደውብኛል። ከዛ መጨረሻ ላይ ተነስቼ ወደ ጅጅጋ አላቆም ለመጀመሪያ ጊዜ ነው የሚሄደውም። ሲሄድ መንገድ ላይ የሆኑ መኪና ውስጥ የሆኑ ትልቅ አባት ናቸው። ልጄ አዲስ ትመስያለሽ ወደ የት እየሄድሽ ነው አሉኝ። ወደ ስራ ፍለጋ አልኳቸው። ምን አይነት ስራ? ምንም አይነት ስራ ይሁን ስራ ፍለጋ አልኳቸው። እሺ እኔ ልጄ ሰራተኛ ትፈልጋለች፣ ከኔ ጋር እንሄዳለን አሉ። ኦኬ ደሞዝ ስንት ነው አለ። ደስ ያላችሁን ብቻ ክፈሉን። ከዛ አብሬያቸው ሄድኩ ከነሱ ጋር። ሰዎቹ በጣም መልካም ሰዎች ነበሩ። ለ6 ወር አብሬያቸው ሰራሁ። ከ6 ወር በኋላ መታወቂያ ምናምን አወጡልኝ እነሱ እዛው ጅጅጋ ውስጥ። ፓስፖርት ቁጥሩን ስለማውቀው ጠፋብኝ ብዬ አወጣሁኝ። ከዛ የሆነ ደላላ ነበር ሰርቼ ከፍልሃለሁ እዛ ሄጄ ወደ ስደት ላከኛል። እንዴ የቀለልሽ መሆን አለበት። እንዴት ነው ብር የለኝም በዱቤ ላከኝ የምትይው? ለምን እኔን የሚያቀኝ በሌላ እንትን ነው ያለሁበትን የሚያውቀው በሌላ እንትን ነው። አሁን ያለሁበትን አያውቅም። አይ እኔ እየቀለድኩ አይደለም እውነቴን ነው አልኩት። እሺ ችግር የለውም አንቺ ባትከፍሊኝ ከወንድምሽ ላይ ይቀበላለሁ አለኝ። እሱም እሺ አለኝ። ወደ ፕሮሰስ ጨመረልኝ። ተመልሼ ወደ ስደት ወደ ዱባይ ተመልሼ መጣሁ። አሁንም እዚህ ስመጣ ደግሞ ከባድ ፈተና ገጠመኝ ከምላችሁ በላይ። የመጣሁበት ቤት ለ3 አመት በር ተቆለፈብኝ። ለ3 አመት በቃ ያኔ በጣም ከባድ ነው። ለ3 አመት በር ቆልፈችብኝ ሴትዮዋ። ስትወጣ ትቆልፋለች፣ ስትመጣ ትከፍትልኛለች። 3 አመት ያለምንም ደሞዝ ያለምንም ክፍያ አገለገልኩ። ከዛ ከ3 አመት በኋላ ቆይ መብርሃን ግን እኔ ወደ ቤትሽ መምጣት ፈልጌ ከቤትሽ እንዳልመጣ የከለከልሽኝ ለምንድን ነው ብዬ ማልቀስ ጀመርኩ። ለምን እኔ ጸሎት ምናምን አላቅም። ያኔ በቃ ግን እንደዚህ ሰው ጋር እንደሚያወራ ኖርማል አለ አይደል? መብርሃን ግን ለምንድን ነው እኔ ሁሉንም ነገር ትቼ መጥቼ ወደ ቤትሽ እንዳልመጣ የከለከልሽኝ ለምንድን ነው? ልጆቼን ትቼ መጣ፣ ሁሉን ነገር ትቼ መጥቼ አሁን ደግሞ እዚህ በሰው ሀገር እንደዚህ የምታሰቃይኝ ለምንድን ነው? ለምንድን ነው በቤትሽ እንዳልመጣ የከለከልሽኝ ብዬ በጣም አለቀስኩኝ። እንደዚህ ብዬ 3 ቀን ምግብ ሳልበላ እያለቀስኩ በ3ኛው ቀን ሴትዮ ቁልፍ ረስታ ወጣች። ስትሄድ ቁልፉን ረሳችሁ። እንግዲህ እኔ 3 አመት ስትቀመጥ ቁልፍ የት እንደምታስቀምጥ አላቅም ምናምን። ከዛ ቀጥታ ረስታ ስትሄድ ቁልፉን አነሳውና አይ መብራን ያንቺ ፍቃድ ከሆነ እኔ በህጋዊ መንገድ ነው መውጣት የምፈልገው፣ እንደዚሁማ እሷ በሌለችበት መጥፋት አልፈልግም አልኩና አንዷን ቁልፍ ብቻ 3 ነው አንድ ላይ ያለው አንዷን ቁልፍ ብቻ አነሳውና ሌላውን ቦታው ላይ መለስኩት። ሌላውን እዛ ላይ መለስኩት፣ ያስኩት። እሑድና ቅዳሜ ቤት ነው የምትውለው ሴትዮዋ። ከዛ በቃ ያቺ እሑድና ቅዳሜ ሌላ 3 አመት ሆነችብኝ። 3 የቅዳሜ ሲደርስ ተነስቼ ቁርሴን ሰርቼ ቤት አጽድቼ ምናምን ምሳ ሰርቼላቸው
ልጆቹን አናገርኳቸው። ችግር የለም የታክሲን ከፍልልሻለን ታክሲ ይዘሽ ነይ ብለው አድራሻ ላኩልኝ። ከዛ አሁን ሻንጣዬን ትቼ አልወጣም። ስለዚህ ወጥቼ የምገዛበት ብር የለኝም። ሻንጣዬን ይዤ ነው የምወጣው ብዬ እንደዚህ ሻንጣዬን ይዤ በሩን ከፍቼ እንግዲህ ካሜራ አለ ቤት ውስጥ ክፍሌም ካሜራ አለ፣ በጣም አለ ካሜራ ይዤ ወጣውና ልክ ታክሲ ውስጥ ከገባው በኋላ ደወልኩላት ለሴትዬ። መዳም በርሽን ዝጊው ጠፍቻለሁ አልኳት። ግን እንደዚህ አይባልም። ስልኬን አልዘጋሁም፣ ምንም አላልኩም። ጠፍቻለሁ፣ በርሽን ግን አልዘጋሁትም፣ ዝጊው አልኳት አለችኝ። እንዴት ነው ጠፍቻለሁ ብለሽ አንቺ ለኔ ተመልሰሽ የምትደውይው? አሁን ያለሽበት ቦታ ላይ አስይዝሻለሁ አለችኝ። ችግር የለውም ብታስይዥኝም የሚሄደው ወደ ሀገሬ እንጂ ጀሃነም አልሄድም አልኳት። ከዛ ቀጥታ ከነታርጋው ምናምን እንደዚህ በእንትን ተከታትላ ማለት ነው ጎጎል እንትን ላይ ተከታትላ የመኪናውን ታርጋ ያለውበትን ቦታ ፎቶ አንስታ ዋትስአፕ ላይ ላከችልኝ። እንደውም ስደርስ የማርፍበትን ቦታ እልክልሻለሁ አልኳት። ከዛ ሄድኩኝ፣ ተቀበሉኝ ልጆቹ። ስልኬንም አላጠፋውም። ልጆቹ አጥፊ ሲሉኝ አይ አላጠፋም አልኳቸው። ለምን እዛ ከደረስኩ በኋላ ወደ ቤተክርስቲያን ውሰዱኝ ለማለት ለምን እጄ ላይ ምንም አይነት ብር ስለሌለኝ ጸጥ አልኩ። የታክሲ ከፍለውልኝ አሁን ድጋሚ ቤተክርስቲያን ውሰዱኝ ማለት አልፈለኩም። ከዛ በቃ እንግዲህ መብራን አንቺ ታውቂያለሽ ብዬ ጸጥ ብዬ ልክ ከጠፋው ከ3 ቀን በኋላ ደወለችልኝ ሴትዮዋ። የት ነሽ? እጅሽ ላይ ምንም አይነት ብር የለሽም፣ ወንዶቹ ወስዶሽ እንዳይደፍሩሽ፣ ምንም አንቺ ወተሽ አታቂ፣ ሰው አታቂ። ስለዚህ የት ነሽ ያለሽው? እሺ ባይሆን እንኳን አካውንት የሚቀበልልሽ ሰው ካለ አካውንት ላኪልኝ ብር ላክልሽ አለች። ከዛ እሺ አልኳት። እንግዲህ ለ3 አመት እንዴት ስታረገኝ እንደነበረች መድኃኒዓለም ነው የሚያውቀው። ከዛ መጨረሻ ላይ ልጆቹ አካውንት ስጡኝና ብር ተቀበሉልኝ። ሴትዮ እንዴ አንቺ ጠፍተሽ እንዴት ምን አይነት ደፋር ብትሆኚ ነው ከሰው ቤት ጠፍተሽ መተሽ ብር ትልክልኛለሽ ብለሽ አካውንት የምትልኪው? አንቺም የተላከበት አካውንትም ተይዛችሁ ወደ ኢትዮጵያ ነው የምትገቡታል። ችግር የለውም ስጡኝ። ብዙ ሰው ጠየቁ፣ የመስጠት ፈቃደኛ አይደሉም። እግዚአብሔር ይስጠው የሆነ አንድ ወንድሜ በዚህ ምክንያት ወደ ሀገር ከገባሁም ልግባ አንቺ ስጫት ብሎኝ አካውንቱን ሰጠኝ። ሲሰጠኝ ላኩላት። ልክ ስልክላት የ3 ወር ደሞዝ ላከችልኝ። የ3 ወር ደሞዝ ላከችልኝ። በቃ አለ አይደል የ3 አመት ሙሉ ደሞዜን እንደሰጠች ነው ያሰብኩት በሰዓቱ። በጣም ደስ አለኝ። በቃ የኔ ደስታዬ ምንድነው በቃ ቤተክርስቲያን መሄድ እንደምችል ለራሴ ታክሲ ከፍዬ ቤተክርስቲያን መሄድን ሳስበው በጣም ደስተኛ ሆንኩኝ። ከዛ ቤተክርስቲያን ወሰዱኝ አልኳቸው። ልክ ብሩ እጄ ላይ ሲደርስ ቤተክርስቲያን ወሰዱኝ ስላቸው አይ እኛ እንኳን መሄድ አንችልም፣ ግን የሚሄዱ ልጆች እንዲወስዱሽ እናገናኝሻለን አሉኝ። ያው ቅልቅል ናቸው፣ ሙስሊሞችም ናቸው በብዛት ቅልቅል ናቸው። እኛ ብዙም አንሄድም፣ የሚሄዱ ልጆች ግን እናገናኝሻለን። እንዴ ደግሞ እዚህ መጥቼማ እንዴ ቤቷማ ግዴታ መሄድ አለብኝ። ከዛ እንደዚህ እንትን ላይ ገባሁ። እዚሁ እንትን ቲክቶክ ላይ ስገባ ዴቫን አገኘው። ዴቫ እንደዚህ ነበረ፣ ግን አባቶችን ማግኘት ፈልጋለሁ፣ ግን እኔ አላቅም በየት እንደማገኛቸው አልኩት። የት ነሽ? ዱባይ። እኔም ዱባይ ነኝ። በቃ የት ነሽ? የት አካባቢ ነሽ? አድራሻ ላኪልኝና እኔ ራሴ ወስድሻለሁ አለኝ። ከዛ በውስጥ አድራሻ ተቀያየርን። ያለውበት ድረስ መጣ። ዴቫ ሙለር አሁን ዝግቲ ያለው ልጁ ከዛ አባቶቹ ጋር ቀጥታ አገናኘኝ። እዛ ሲሄድ ክርስትና መነሳት ፈልጋለሁ ስላችሁ አይ ልጄ ክርስትናን እኮ እንደዚህ ብለሽ መነሳት አትችይም፣ ግዴታ ትምህርቱን መማር አለብሽ አሉ። አሁን እንግዲህ ተመላልሽ የመማር አልችልም፣ ከባድ ነው። ግን ጧጧት ዱባይ ውስጥ ኮርስ ይሰጣሉ። ግን ተመላልሽ የመማር አቅም አይችልም፣ ያለሁበት ይርቃል። መብርሃን አሁንም ደግሞ ከቤትሽ ልታርቂኝ ሁሉንም ነገር አንቺ አስተካክልኝ። እኔ ትምህርቱን ተምሬ በቃ ክርስትና መነሳት ፈልጋለሁ። ከዚህ በኋላ በደጅ ውጭ ላይ ሆኜ እንትን ማለት በጣም ሰልችቶኛል። ወይስ ሙስሊም አይደለሁም ወይ ክርስቲያን አይደለሁም ማለት አይደል መሀል እንትን ላይ ነኝ። ከዛ መጨረሻ ላይ እሺ በቃ አማራለሁ ብዬ ያኔ እንደማልማር ውስጥ ያውቀዋል። ግን እግዚአብሔር ደግሞ የሆነ ነገር እንደሚያስተካክልልኝ አምናለሁ። እሺ በቃ አመጣለሁ እሺ ብዬ ተመልሼ ወደ ቤቴ ተመለስኩኝ። ልጆቹ ጋር መጀመሪያ ያረፍኩበት ቦታ ተመለስኩኝ። አሁንም ሴትዮዋ ልክ ከጠፋውባት ከ15 ቀን በኋላ ደወለች።
ነይ ፓስፖርትሽንና ነይ ካንስሌሽን ውሰጂ አለችኝ። እንዴ ይቺ ሴትዮ አውቃ ልታስይዝሽ ነው? እንዴት ነው አንቺ ጣፍተሽባት እንዴት ነው እንደዚህ በሰላም መንገድ እንደዚህ ፓስፖርትሽና ካንስሌሽን የምትሰጥሽ? አይ ይሄ ሁሉም ነገር የማብርሃን ነገር ነው። ስለዚህ ምንም አታረገኝም በቃ አልኩና እኔ የተቀጣጠርነው ቦታ ታክሲ ይዤ ሄድኩኝ። ልክ ሲሄድ በሚገርም ሁኔታ ካንስሌሽን ፓስፖርቴን የ3 አመት ደሞዜን ምንም አይነት ነገር ሳትቆርጥ በጣም እናመሰግናለን። 3 አመት ሙሉ ያለ ክፍያ ስታገለግን ይሆን እንኳን ስናዝሽ እንኳን ፊትሽን አንድ ቀን አጥቁረሽብን አታቂም። ሳንከፍልሽ እንኳን ደስተኛ ሆነሽ ነበረ ስትሰሪ የነበረው። በሄድሽበት ሁሉ መልካሙን ይቅጠምሽ ብላ ምንም 5 ሳንቲም ሳትቆርጥ ሙሉ ደሞዜን የ3 አመት የሰራሁበትን ሰጠችኝ። ከዛ በቃ እኔ በቃ ሐሳቤ ምንድነው ትምህርቱን ተምሬ ክርስትና መነሳት በጣም ፈልጋለሁ። በቃ አለ አይደለ ደስ አለኝ በጣም በቃ ተምላችሁ በላይ በጣም ደስ አለኝ። ከዛ በቃ ወዳው ፓስፖርቴን አሰራሁኝ፣ አይዲን ተቀበልኩኝ፣ የዚህ ሀገር መኖሪያ ፍቃድ ተቀበልኩኝ። ከዛ አባቶች ጋር የሚቀርብ ቦታ ቤት ተከራየሁ። ከዛ ትምህርቴን ጀመርኩኝ እየተመላለስኩ ተመላላሽ ስራም እየሰራሁኝ ትምህርቴን ቀጠልኩኝ። ለ1 አመት ከ6 ወር ትምህርቴን ተማር። ከዛ በሚገርም ሁኔታ ደግሞ አሁንም ክርስትናን ስነሳ ልክ አመቱ ዳር ጽዮን ነበር። ልክ የንግስ ቀን የዛኑ ቀን ነበረ። ደግሞ በሚገርመው ሁኔታ ክርስትናን ተነሳሁኝ። እግዚአብሔር ይመስገን። አሁንም ደግሞ ቀጣይ ብዙ ፈተና ከፊት ለፊት እየጠበቀኝ ነበር። ልክ ክርስትናን ተነስቼ አሁንም ከ1 ሳምንት በኋላ ታናሽ እህቴ ያለች እዚህ እኔ ያለሁበት ድረስ ራሱ ክርስቲያኖች አብረውኝ አጅበውኝ ክርስትና ያስነሱኝ እህቴን ያለሁበት ቦታ ድረስ ይዘዋት መጡ። ከዛ በቃ እናትሽ ስንት አመት ሙሉ ደክማ ከኢትዮጵያ ውጭ ስንት መስዋዕት ከፍላ አስተምራሽ ዛሬ ልጆችሽን ከርተሽ ልጆችሽን ክደሽ እንዴት ነው አሁን ሌላ ሃይማኖት እንደዚህ የምትከተዩ? ከዛ እሷ ጋር አንዳንድ ተጣላን። በቃ መጥፎ ነገር ተፈጠረ። እኔም ቀጥታ ወደ እስር ቤት ገባሁ። እንግዲህ የዱባይን እስር ቤት በጣም ታውቁታላችሁ። ከሃይማኖት ጋር የተያያዘ ነገር በጣም ከባድ ነው። እስር ቤት ገባሁ። ለ15 ቀን እስር ቤት ቆየሁኝ። በሳምንት 2 የስልክ ይፈቀዳል፣ ቤተሰብ አናግሩ ተብሎ ይሰጣል። ከዛ ደውሉ ሲባል እኔ ቀጥታ ለ12 አመት የሰራሁባቸው ፋሚሊዎቼ ጋር ነበር ደወልኩላት። እንዴ ስልክሽ አይሰራም፣ የት ሆነሽ ነው የማይሰራው? ለረጅም ጊዜ ስልክሽ አይሰራም ምንድነው አለችኝ። ነገርኳት። የት እስር ቤት ነሽ? እንደዚህ አይነት ቦታ እስር ቤት ነኝ ያለሁት። ወደው መጣች ሴትዮ። እቺ ልጅ እኛ አስተምረን እዚህ ያደረስናት፣ ከልጅነቷ ጀምረን አሳድገን እዚህ ያደረስናት ልጅ አንድ ቀን እንኳን ጥፋት ስትታዘዝ እንኳን ቢደክማት እንኳን ደከመኝ የማትል አንድ ቀን እንኳን 12 አመት ከ8 ወር እኛ ጋር ስትሰራ አንድ ቀን እንኳን ጥፋት አጥፍታታጥም። ከፈለገች ለምጣውታ ታመልክም። እንዴት ነው ሃይማኖት ቀየረች ተብሎ ሰው ወደ እስር ቤት የሚታሰረው? ከዛ አለች እስር ቤት እኔ አሁን ከፈለኩኝ ሂጃቤን አውጥቼ ጣውት ማምለክ እችላለሁ። ለምን ጣውት አመለክሽ ብላችሁ ልታስሩኝ ነው አለቻቸው። እኛ እንደዚህ መሆኑን አናቅም፣ የተሞላባት ፋይል ሌላ ነው። ከዛ ወዳው ሴትዮ እንደዚህ ተናገረች። እግዚአብሔር ይመስገን ሴትዮ ይዛኝ ወጣች ከእስር ቤት ማለት ነው። ከ15 ቀን እስር በኋላ ወጣሁኝ ወደ ውጭ። ከዛ አሁንም እግዚአብሔር ይመስገን አሁንም ወደ ስራ የተመለስኩ። አሁንም ስራ ላይ ያለው እየሰራው ዳና እየሰራው ምናምን ከረጅም ጊዜ በኋላ አሁንም ወንድሜ እኔን ፍለጋ ዱባይ ድረስ መጣ። ከዛ እኔም በቀጥታ ማግኘት ስለማይችል አብራኝ የምሰራው ልጅ እንግዲህ ማርያምን እግዚአብሔር በሚያውቀው በጣም በእምነቷ በጣም ጠንካራ ናት። በጣም ከምላችሁ በላይ። ከዛ መጨረሻ ላይ ምን አደረገች? ከወንድሜ ጋር ተመካከራ ተከፍሏት ይሁን ምን ይሁን እሱን እግዚአብሔር ነው የማውቀው፣ እኔ የማውቀው ነገር የለም። ከዛ በምግብ አድርጋ መድኃኒት ሰጠችኝ። ከዛ በቃ ራሴን ስቼ ወደቅኩኝ። ወደ ሆስፒታል ተወሰድኩ። በቃ ምንም ሳልነቃ ለ6 ወር ኩማ ውስጥ ቆየሁኝ። ለ6 ወር በቃ ወይ አልሞትኩም ወይ አልኖርኩም። ለ6 ወር ሆስፒታል ቆየሁኝ። ከ6 ወር በኋላ እግዚአብሔር ወዶትና ፈቅዶት አሁንም ተመልሼ ወጣሁ ከዛ ሆስፒታል። ልክ ከ7 ወር ቆይታ በኋላ አሁንም ወደ ስራ የተመለስኩ።
ወደ ስራ የተመለስኩ እመብርሃን ከዚህ በኋላ እውነት አንቺ እውነት የምትወጂኝ ከሆነ ከዚህ ፈተና ሁላ አድነሽኝ የምትወጂኝ ከሆነ በቤትሽ መጥቼ ምስክርነትን እንድሰጥ ለቤትሽ አብቂ ብዬ አሁንም በጣም ማልቀስ ጀመርኩ። እግዚአብሔር ይመስገን እግዚአብሔር ወዶትና ፈቅዶት የባለፈው ህዳር ጽዮን በቤቷ ሄጄ ስለቴን አስገብቼ ምስክርነቴን ሰጥቼ እግዚአብሔር ይመስገን ተመልሼ መጣሁኝ። እዛው ቆየሁ ለተወሰነ ጊዜ። ግን ሲሄድ ደግሞ አሁንም በሚገርመው ሁኔታ ለረጅም ዓመት የሰራሁት ብሬን አካውንቴ ላይ ያለው ብር እንዳይንቀሳቀስ ምንም አይነት ብር ማውጣት እንደማልችል ታግዶብኝ አገኘሁት። ከዛ በቃ የሄድኩበት ብዙ አላማም ስለነበረኝ መጠየቅ አልፈለኩም። መጀመሪያ ወደ አክሱም ሄድኩኝ ንግስን አንግሼ አሁንም ተመልሼ መጣሁ። ግን በምን ምክንያት እንደተዘጋ ለማወቅ ብቻ ሄጄ ስጠይቅ ባልሽ የራሴ ነው ይገባኛል፣ የራሴ እኩል ገንዘብ ነው ሚስቴ ናት ብሎ ነው ከሱ ያሳገደው ተባለ። ኦኬ አሁንም እመብርሃን አንቺ ታውቂያለሽ ብዬ ለ6 ወር ኢትዮጵያ ውስጥ ቆየሁ። ግን እንደዛም ሆኖ እያሳደዱኝ ማለት ነው። ወደዛም ሲሄድ ወደዚህም ሲሄድ እያሳደዱኝ አሁንም ተመልሼ ይሄው 9 ዓመቴ ልጆቼን ማየት አልችልም። በስልክ እንኳን ራሱ ማግኘት አልችልም 9 ዓመቴ። ግን እግዚአብሔር ይመስገን በቃ ለመመለስ ሐሳብም አልነበረኝም ወደ ኢትዮጵያ ሲሄድ። ግን ያለው ነገር በጣም ከባድ ሲሆን አሁንም ተመልሼ ወደ ስደት መጣሁ። አሁን ከመጣሁ 1 ወሬ ነው። ሁላችሁ ያኔ በጸሎታችሁ አስቡኝ ከልጆቼ ጋር እንዳገናኘኝ። ተስፋ የቆረጣችሁ እህቶች ካላችሁ ተስፋ እንዳትቆርጡ። መቼም ቢሆን እመብርሃን ከኛ ጋር ናት እና እግዚአብሔር ይመስገን አሁን ፍጹም ጤነኛ ሆኜ እንደ ሰው ቁሜ እየሰራው ነው። እግዚአብሔር ይመስገን ምንም ከዛን ቀን ወዲህ ምንም አይነት ነገር እንኳን አሞኝ አያውቅም። እግዚአብሔር ይመስገን ሙሉ ጤነኛ አሁን 9 ዓመቴ ልጄም 9 ዓመት እንትን ደርሳለች። እግዚአብሔር ይመስገን። ግን በስልክም ይሁን በምን ማግኘት አልቻልኩም። ኢትዮጵያ ራሱ 6 ወር ስቆይ እነሱ ማግኘት አልቻልኩም። ግን አንድ ቀን ደግሞ መብርሃን ልጆችን እንደምታገናኘኝ ባለሙሉ ተስፋ ነኝ። ሁላችሁም በጸሎታችሁ አስቡኝ። የሚገርም ነው። ደግሞ ልክ እኮ እንደ የህይወት ታሪክሽን በአጭር አድርገሽ እንዴት እንደአሰማሽን በጣም የሚያስገርም ነው። ሃይማኖት ይሄ ነው። እግዚአብሔርን ማምለክ ይሄ ነው። አንዳንዴ በዚህ በአረብ ሀገር ያላችሁ እህቶች አሁን ለዚህች ልጅ መድኃኒት መስጠት ምን ማለት ነው? ፈተና ውስጥ ነች ያለችው። እንደገና ፈተና መሆን ተመልከቱ። ምንድን ነው ትርጉሙ? ያው አንዳንድ ጊዜ ሳየው ምን ተጠቀመቻች ሴት? ፈተና ውስጥ ያለች ልጅን እንደገና ፈተና ውስጥ መክተት ማለት ነው። ምንድን ነው ይሄ ነገር? ብዙ ጊዜ የምሰማቸው እንዲህ አይነት ነገሮች ናቸው። ለሰው ክፉ መዋልን ገኝት ምናምን። አሁን እነሱ ልጆቿን ስታጣ ተስፋ ስትቆርጥ ትመጣለች ብለው ነው የሚጠብቁት። እናቴ እንደው ምን ትለኛለች፣ ሁሉን ነገርሽን አተሽ ስትያጋጭሽ ትመለሻለች ትለኛለች ብዙ ጊዜ ማለት ነው። ግን እኔ እግዚአብሔር ይመስገን እነሱ አንቺ ግን ከሁሉ የሚበልጠውን እንዳገኘሽ አላወቁም። እኔ በጣም ፍጹም ደስተኛ ነኝ። በሚገርም ሁኔታ ልጆቼንም ባጣ ምንም ብል እግዚአብሔር ይመስገን በጣም ውስጤ በጣም ደስተኛ ነው። እኔ ጋር ያለው ደስታ እነሱ ጋር ምንም ነገር የለም። እግዚአብሔር ይመስገን። እነሱ ምናልባት ብዙ ነገር ወስደውብኝ እኔን የሚከፋኝ መስሏቸው ብዙ ነገር አድርገውኝ ብዙ ነገር አሳደውኝ ሊሆን ይችላል። እኔ ግን ፍጹም ደስተኛ ነኝ። በሚገርመው በጣም ፍጹም ደስተኛ እግዚአብሔር ይመስገን በጣም ደስተኛ ነኝ። ለነሱ ጠዋት መዝሙረ ዳዊት ማድረስ ትችያለሽ? መዝሙረ ዳዊት ትንሽ አሁን ያለሁበት ስራ ትንሽ ከባድ ነው። ያኔ ግን አደርሳለሁ። ግን እግዚአብሔር ይመስገን ጠዋት ስለነሱ ጸልይ። እግዚአብሔር ሆይ እኔን እንዳዳንኩ እነሱንም አድናቸው። አንተ ሁሉን ነገር መለወጥ ትችላለህ፣ ስለዚህ እነሱንም ድረስላቸው ብለሽ ጸልይ። የዛሬ መርሃ ግብራችን በዚህ ይፈጸማል። እግዚአብሔር አምላክ ስላስተማረን ስለሰጠንም ጊዜ ሁሉ